አንድ ታካሚ የአይን መቅላትና መቆርቆር ሲያስቸግረው ፋርማሲ ይሄድና ዴክሳሜታሶን የተባለ ጠብታ ይጠቀማል። ይህንንም እንደተጠቀመ በ3 ቀን ውስጥ እይታውን ሊያጣ ችሏል። ይህ ዴክሳሜታሶን የምንለው የአይን ጠብታ ስቴሮይድ ሲሆን ለአይን መቅላትና ቁጣን ለማስታገስ እንጠቀመዋለን። ነገር ግን ለሁሉም የአይን መቅላትና ቁጣ ይሆናል ማለት አይደለም። ለምሳሌ የዛሬው ታካሚ የአይን መቅላቱ ምክንያት የነበረው ሄርፔቲክ አይ ዲዚዝ ሲሆን ይህ የአይን ሁኔታ ሲጀምር የአይን መቅላትና መቆርቆር ይሆናል። እንዲሁም ብሌኑ ላይ በትንሹ ኢፒቴሊያል ዲፌክት የምንለው ወይም ኢፒቴሊየም የምንለው የብሌናችን ክፍል የመላጥ ነገር ይኖራል። ይህ ባለበት ሁኔታ ዴክሳሜታሶን የተባሉ የአይን ጠብታ ከተጠቀምን ከዚህኛው ጠባሳ ወደዚህኛው ጠባሳ በመሄድ እይታን ልናጣ እንችላለን። ስለዚህ ሁሉም የአይን መቅላት መንስኤው የተለያየ ስለሚሆን የግድ መንስኤውን ለማወቅ መመርመር ያስፈልጋል። ከመመርመራችሁ በፊት ግን ምንም አይነት ጠብታ መጠቀም አይገባም። ከዚህ በተጨማሪም የዴክሳሜታሶን የምንለው ወይም ስቴሮይድ የምንላቸው በአጠቃላይ ጠብታዎች የራሳቸው ጎንዮሽ ጉዳቶች ስላሉ ከሐኪም ትዕዛዝ ውጪ መውሰድ በጭራሽ የተከለከለ ነው። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ቻው።